ስደተኛዋና ከርታታዋታችን በሰው ሀገር ማለትም በሳውዲ አረቢያ በደረሰባት ህመም ህክምና ውስጥ ገብታ ከህክምና አልጋ ላይ ያለች ያልተለመደ እንቅስቃሴ ማሳየቷ ብዙ ኢትዮጵያውያንን አሳዝኗል። ዶክተሮች እንዳሉት ከሆነ ከጭንቀት ጋር የተያያዘ ህመም ነው። የቅርብ ዘመዶቿ ድረሱላት እያሉ ይገኛል። ታችን አሁን ላይ የምትገኘው በሳውዲ አረቢያ ሪያድ ህክምና ውስጥ ሲሆን ቅርብ ሰዎች ማለትም ኢትዮጵያውያን በቦታው በመገኘት ልጅቷን እንድትደርሱላት ዶክተሮች እያሳሰቡ ይገኛሉ። ቪዲዮ ሸር በማድረግ ለኤምባሲ እንዲደርስ አድርጉ። የሰው ልጅ ያልፍልኛል ብሎ ከሀገሩ ሲወጣ ብዙ ተስፋዎችን፣ ብዙ አላማዎችን፣ ብዙ ህልሞችን አንግቦ ነው የሚወጣው። ነገር ግን የሚገጥመንን ደግሞ አናቅምና እህታችን በሰው ሀገር ላይ ጭንቀት እንዲህ እንድትሆን አድርጓታልና ሁላችሁም የምታውቁት ካላችሁ ሼር እያደረገችው ቤተሰቦቿን እንድታገኝ ቤተሰቦቿን እንዲደርሱላት ወይም ደግሞ የሚያግዛት ሰው እንዲደርስላት ኤምባሲም እንዲደርስላት ሸር እያደረግን እስኪ በምንችለው ነገር ማድረግ እንቻል ማለት ነው፣ ማገዝ እንቻል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በሙሉ እንኳን ደህና መጣችሁ እያልኩኝ ዛሬ በጣም በሚያሳዝንና ልብ በሚነካ መልእክት መጥቻለሁ ማለት ነው። ሁላችሁም ሼር ላይክ እያደረጋችሁ መልእክቱን እንግዲህ ኤምባሲም ጋር ሆነ ቤተሰቧ ጋር እንዲደርስላት እንድታደርጉ በአክብሮት እጠይቃለሁ ማለት ነው። ሁላችሁንም ውድ የሰው ዘር በሙሉ በያላችሁበት ሰላማችሁ ይብዛልኝ። ወጥቶ ከመቅረት እግዚአብሔር ይጠብቀን። እንግዲህ እንደምታዩት መጀመሪያ ላይ ቪዲዮዋን ቀንጨብ አድርጌ ያስገባውላችሁ እህታችን በሳውዲ አረቢያ እንደምትገኝ እየገለጸ ነው ወንድማችን። ድረሱላት፣ ኤምባሲዎችም እንዲደርሱላት እናድርግ፣ ሁላችንም ሸር እናድርግ ነው እያለ ያለው። ምክንያቱም እኛ ከሀገር ስንወጣ ይሄ ገጥመናል ሳይሆን ሰርተን እንቀየራለን ወይም ደግሞ ሰርተን እንለወጣለን፣ ቤተሰቦቻችንን እንለውጣለን፣ ቤተሰቦቻችንን እናግዛለን ብለን ስለሆነ የምንወጣው ከወጣን በኋላ በሰው ሀገር በሰው ቤት በሰው ኩሽና ሆነን ባንበሳጭና ራሳችንን ባናጨናንቅ ፍሪ ሆነን የመጣንበትን አላማችንን አላማ አድርገን ማሰብ ያለብን ስለ ስራችን ስለ ብራችን ነው እንጂ ከመጣን በኋላ ተጨንቀን በሽታ ከምንሸምት ይልቅ ባንጨነቅና ራሳችንን ብናሳምን። ምክንያቱም ከሀገር ስንወጣ ከቤተሰብ ስንርቅ ከሀገራችን ስንርቅ በራሱ የሆነ ተጽዕኖና በጣም ብዙ ከባድ ነገሮች አሉት። ነገር ግን አንዴ ከሀገራችን ከቤተሰቦቻችን ተለይተን ስንወጣ ወይ ያልፍልናል ወይ ያልፍብናል የሚለው ነገር አለና ማመን በፈጣሪ ነው። ፈጣሪን አስቀድመን እሱን አምነን ነው የምንመጣው። ምንም ሆነን ምንም የሚደርስልን የለም። ወገን የለንም፣ ቤተሰብ የለንም። ይከብዳል። ያው ቋንቋው ራሱ ቋንቋ ለማያውቅ ሰው በአሁን ሰዓት ከባድ ነው። አንዳንድ ጊዜ ቀጥታ ከእናታችን ቤት ወጥተን የማናውቀው ሀገር ላይ ገብተን ቋንቋው ደግሞ ሲቀየርብን አለመግባባት ሲፈጠር በእርግጥ ብዙ ጭንቀቶች አሉ፣ መጨናነቅ አለ። አሁን ምን ብለውኝ ይሆን፣ አሁን ትክክል ሰርች ይሆን አልሰራው ይሆን የሚለው በራሱ ማለት ነው። ነገር ግን እኛ አንዴ ቆርጠን እስከመጣን ድረስ ቋንቋውንም ለመልመድ ስራውንም ሁሉንም ለመቋቋም ራሳችንን ብናሳምን ሌላ ጭንቀት ውስጥና ሌላ ቴንሽን ውስጥ ባንገባ የተሻለ ነው ባይነኝ። እህታችን እንደምታዩት ያው የምታሳየው አክት በጣም ያሳዝናል። ጭንቅላቷ ተነክቷል። ይሄ የሆነው ይሄ ሊሆን የሚችለው ደግሞ ከመጨናነቅ ብዛት ነው። ጭንቀት ብዙ በሽታ ያመጣል። ጭንቀት ብዙ ነገር ያመጣል። ለምን አይዟችሁ ባየለንማ ከጎናችን እና ሁላችሁም ይህችን እህታችንን ሸር እያደረጋችሁ ኤምባሲ እንዲደርስላት ቤተሰቦቿ እንዲደርሱላት ቤተሰብ አለው እንዲላት ኤምባሲም የሚችለውን እንዲያደርግላት እንደገና ደግሞ ብዙ የተሻሉ ኢትዮጵያውያን ከኛ የተሻሉ እንደዚህች እህታችን የተጎዱትን የሚያግዙ ብዙ በቀና ኢትዮጵያውያን አሉና እህት ወንድሞቻችን እነሱም እንዲያግዟት ሁላችንም የጋራ ርብርባችንን እናድርግ ብዬ መልእክቴን አስተላልፋለሁ ማለት ነው። እንደ ማንኛውም ሰው እንደመሆናችን መጠን መተጋገዝ ባለብን ነገር ብንተጋገዝ አሪፍ ነው። እህታችንንም እንግዲህ እግዚአብሔር ወዶና ፈቅዶ ወደ ቀድሞ ጤንነቷ እንዲመልሳት ጸሎቴ ነው። ሁላችሁም እንጸልይላት፣ እንርዳት በምንችለው መጠን ማለት ነው። በአካባቢዋ የምትገኙ ካላችሁ ደግሞ እንግዲህ ወደ ሕክምና ቤት ነው ያለችው፣ ሐኪም ቤት ነው ሆና እንደዚህ የምትሆነው ግን ከባድ ነው።
ከምንም በላይ ጤና ስንሆን ነው ምንም ነገር ማድረግ ምንም ነገር መስራት የምንችለውና ራሳችንን እንጠብቅ፣ አንጨናነቅ። ከመጣን ዘንዳ ጭንቀትን ሳይሆን ሰርቶ መለወጥን እያሰብን ነገ የተሻለ ቀን እንደሚሆን እያሰብን ራሳችንን እያሳመን ራሳችንን ትሪት እያደረግን ስራችንን ብንሰራ የተሻለ ነው። ሌላ ጭንቀት ውስጥ፣ ሌላ ሀሳብ ውስጥ፣ ሌላ ትካዜ ውስጥ ከምንገባ ማለት ነው እና ይሄ ቪዲዮ ለሁላችሁም ትምህርት ይሆናል ብዬ ነው ዛሬ እየሰራሁት ያለሁትና ሁላችሁም አዳምጡት፣ ስሙት፣ ይጠቅማችኋል። በተለይ አዳዲስ የምትመጡ እህቶቼ ባትጨናነቁ የተሻለ ነው። ምክንያቱም ጭንቀት መጥፎ ነው፣ እንደዚህ ያደርጋል ማለት ነው። በሰው ሀገር፣ በሰው ቤት፣ በሰው ኩሽና ሁነን መጨነቅ አላስፈላጊ ነው። አንዳንድ ጊዜ ጭንቀት ከመጣባችሁ መዝሙሮችን መስማት፣ ሙዚቃ ማዳመጥ፣ ከዛ ጭንቀት ለመራቅ መሞከር፣ የሆኑ ጥሩ ጥሩ ነገሮችን ማየት፣ ጥሩ ጥሩ ነገርን ማሰብ፣ መጸለይ፣ ጸሎት ማድረግ፣ ዱዓ ማድረግ፣ በየሃይማኖታችሁ በየእምነታችሁ ለመጸለይ መሞከር ነው። ቁጭ ብላችሁ የምታለቅሱ፣ ቁጭ ብላችሁ የምትጨነቁ፣ ቁጭ ብላችሁ ስለሌላ ነገር የምታስቡ ከሆነ ጥሩ አይመጣም። ጭንቀት መጥፎ ነው። ለዛውም በሰው ቤት በሰው ሀገር ማለት ነው። መቋቋም አትችሉም። ሁሉንም ነገር ያለ አግባብ ያልሆነ ቦታ ላይ ትወድቃላችሁ። ብዙ እህቶቻችን ህይወታቸው እየተበላሸ ያለው ይመጡና እዚህ ጋር ሲከብዳቸው ይጨነቃሉ። ሲጨነቁ ህመምተኛ የሆኑና አውጥተው ይጥሏቸዋል። የት እንዳሉ፣ የት እንደደረሱ፣ የት እንደወደቁ የማይታወቁ ብዙ ቤተሰቦቻቸውን የሚያስጨንቁ እህቶቻችን አሉ። ለምን? ሃይምሯቸው ሲነካ ወይ እነሱም ወጥተው ይጠፋሉ። ያለበለዛም ደግሞ ርህራሄ የሌላቸው ሰዎች ደግሞ አውጥተው ጎዳና ላይ የሚጥሏቸው ብዙ እህቶችን አይተናል። ሶሻል ሚዲያ ላይ አይደል እንዴ? ምንም ሳያውቁ ወስደው አንድ ቦታ ላይ ጥሏቸው የሚመለሱ አሉ። ስለዚህ ይህ ከመሆኑ በፊት ነገ ምንድን ነው ዕጣ ፈንታዬ? ለምን እንደዚህ ሆናለሁ? ራሴን ማሳመን አለብኝ። የመጣሁት ለስራ ነው፣ ሰርቼ ልቀየር ነው ብላችሁ ራሳችሁን ብታሳምኑ የተሻለ ነው ባይልኝ እና ሁላችንንም እግዚአብሔር ይጠብቀን። ሀገራችን ኢትዮጵያን ሰላም ያደርግልን፣ እኛንም ደግሞ ሰላም ያድርገን። በሰላም ለሀገራችን ያብቃን። ከቤተሰቦቻችን ጋር ለመገናኘት ያብቃን። እህቶቼ ራሳችሁን ጠብቁ እላለሁኝ። በተረፈ የዛሬው ቪዲዮ ትንሽ ልብ ይነካል ማለት ካየሁት ዘንዳ ለምን አላስተላልፈውም በምችለው እንኳ ብዬ ነው ያመጣሁት ወደ እናንተ ማለት ነው። እናንተም ደግሞ ይህንን ሀሳቤን እንደምትረዱትና እንደምትስማሙበት አምናለሁና ምክንያቱም ሰው በመሆኑ ብቻ ሊከበር ይገባል። ስለዚህ እኛም ማድረግ የምንችለው ሸር በማድረግ ሌላ ሰው ጋር እንዲደርስ በማድረግ ራሱ ማገዝ ትልቅ ነገር ነው ላለሁኝ። በተረፈ በያላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮ በዚሁ ይብቃ። ሁላችሁንም ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለኢትዮጵያ እያልኩኝ በሌላ ቪዲዮ እስከምመጣ ሰላማችሁ ይብዛልኝ። ሰላም ሁኑልኝ። አመሰግናለሁ አብራችሁኝ ስለቆያችሁ።